በትግራይ ክልል ከሚንቀሳቀሱት ፓርቲዎች መካከል ሳልሳይ ወያነ ትግራይ ፓርቲ ህወሓት በኃይል ሁሉ ማድረግ እንችላለን የሚል አደገኛ አስተሳሰብ መያዙን አዲስ ባወጣው መግለጫ አስታውቋል። ፓርቲው በመግለጫው ህወሓት የተለየ ሐሳብ ያላቸውን ሰዎች በኃይል ለማፈን እየሞከረ ነው ሲል ወንጅሏል። ሳልሳይ ወያነ ትግራይ ህወሓት አሁን ያለውን አደገኛ አካሄድ እንዲያቆምና ለተፈጸሙ ጥፋቶች ተጠያቂነት እንዲረጋገጥ እንደሚፈልግ የፓርቲው ሊቀመንበር አሉላ ኃይሉ ለአሻም ተናግረዋል። ከመጋቢት ወር ጀምሮ በኃይል ማህተም ሲቀማ ነበር ያሉት አሉላ አንዳንድ ጊዜያዊ አስተዳደሩ አመራሮች ክልሉን ለቀው የወጡና የተደበቁ መኖራቸውን ተናግረዋል። በታጠቁ ኃይሎች የተገደለና የታፈነ ህዝብ አለ ሲሉም ገልጸዋል። ይህንን የህወሓት አካሄድ ፓርቲያቸው እንደ መንግስት ሳይሆን መፈንቅለ መንግስት ፈጽሞ እንደመጣ ኃይል እንደሚመለከተውም አሉላ አብራርተዋል። ባለፈው ከመጋቢት 1 ጀምሮ ትግራይ ውስጥ በጉልበት በታጣቂዎች መስሪያ ቤቶችን እየሰበሩ ማህተም እየቀሙ ለነሱ ለሊስት ናቸው ብሎ ላሰቧቸው ስልጣን ሲያድሉ ነበረ። በዚህ ምክንያት ደግሞ ያስተዳደሩ ብዙ አመራሮች ተሿሚዎች ከትግራይ የሚወጣሉ የተደበቁም አሉ። ከዛ ውጭ ያው በዚህ ሂደት ህዝቡ እምቢ ስላለ የተገደለም ሰው አለ፣ ታፈነ የተሰቃየ ብዙ ነገር አለ ማለት ነው። ይሄ በሰራዊት ማለት በታጠቁ ኃይሎች ነው እየተደረገ ያለው። ለዚህም ስንቃወም ቆይተናል። አሁንም ቢሆን ጥያቄያችን ይሄን አርጎ የሚመጣ መንግስት እኛ እንደ መንግስት ልናየው አንችልም። ራዘር ተፈንቅለ መንግስት የመጣ ወታደራዊ ኃይል አርገን ነው የምናየው። ሊቀመንበሩ ተፈጥሯል ስላሉት የህግ ጥሰት ተጠያቂነት እንዲኖር ጥሪ አቅርበዋል። ሁሉንም ማሳታፊ ያደረገ መንግስት መቋቋም አለበት ያሉት አሉላ በኃይል የታገዘ አመራር በዚህ መልኩ አይቀጥልም ሲሉ ተናግረዋል። በጉልበት የተደረገ ነገር በሙሉ ወደ ኋላ እንዲመስ ከዚህም ጋር ተያይዘው የተፈጠረ ህግ መጣስ፣ ግድያም ተጠያቂነት እንዲረጋገጥ ነው እየጠየቅን ያለ ነው። የተሻለ ጊዜ አስተዳደር መጥቶ ደግሞ ሁሉም የተሳተፈበት ጠንካራ መንግስት እንዲቋቋም ነው ህዝቡን ጥሪ ያደረግነው። ህዝቡ አብሮ እንዲታገል ከመጠየቅ አንጻር ነው። እንደሚታወቀው ኃይል የሚሰራው እስከ ቻልክ ነው። እንግዲህ እየገፉ ነው። ግን ያው የትም ሀገር አልተደረገም። በኃይል አንድ አይደለም ክልል ውስጥ በመንግስት ደረጃ ራሱ በኃይል አንድ ህዝብ ተቆጣጥሮ የፈለከውን ነገር እያረክ መቀጠል አይቻልም። ስለዚህ እኛ አሁን ምንድነው ያለ ነው ህዝቡ ሬዚስት እንዲያደርግ እንደዚህ አይነት መንግስትን እንዲኖረው ፈልጎ ማያውቅም። ስለዚህ ትግሉን እንዲያጠናክር ነው እኛ የምንጠብቀው። ግፊት ማድረግ አለብን። ህዝቡም እንደዚህ አይነት ስርዓትን ሪጀክት ማድረግ አለበት። በሚመጣው ውጤት የተሻለ ስርዓት ሲኖር ደግሞ ተጠያቂነት ይመጣል ማለት ነው። የቅደም ተከተል ጉዳይ ነው እንጂ ያው የሆነ ጊዜ መሆን አይቀርም። ችግሩ የሚፈታው በውይይት ብቻ ነው ያሉት የሳልሳይ ወያነ ትግራይ ፓርቲ ሊቀመንበር እስከ ምርጫ ድረስ የሲቪል መንግስት መኖር አለበት ብለዋል። በተለይ ደግሞ ህወሓት እኔ ብቻ ነኝ ክልሉን መምራት ያለብኝ ማለቱ የትግራይ ክልልን ወደ ችግር ከማስገባቱ ባለፈ መልሶ ወደ ህዝቡ እስከ መተኮስ አድርሶታል ብለዋል። እኛ ከአሁን በፊትም በተደጋጋሚ የጠራነው ነገር አለ። አንድ ይሄ ነገር የሚፈታው በውይይት ብቻ ነው። ሁሉም ጉልበተኛ ነኝ መተኮስ ይችላለሁ ምናምን የሚለው ሁሉ እጁን ሰብስቦ ወደ አንድ መድረክ መምጣት አለ። ንግግር መኖር አለበት። የተሻለ ሲቪል ኃይል ተነጋግሮ መንግስት አቋቁመን በዛ መንግስት እስከ ምርጫ ተዳደራለን። ደግሞ እንደሚታወቀው ህዝብ የመረጠው ይሆናል ማለት ነው። እስከዛ ግን እኔ ብቻ ነኝ በተለይ ፒኤልኤፍ እና በፒኤልኤፍ የሚመራ ኃይል ብቻ ነው ትግራይን ማስተዳደር አለበት የሚለው ተቀባይነት የለውም። ምክንያቱም ፒኤልኤፍ የውስጥ ችግር ውስጥ ሲገባ አብሮ የሚወድቅ መንግስት ከሆነ መንግስት ሊባል አይችልም። ስለዚህ ይሄ መቆም አለበት ብለን በተደጋጋሚ እያልን ነው። በውጤቱም እየታየ ያለው ያ ነው። ህዝቡ ሲተፋው በቃ መጨረሻ ላይ ክላሽ ይዞ መጣ ማለት ነው። ብረት ይዞ መጣ፣ ሰው ገደለ። ያ ነው የታየው። ስለዚህ ይሄኛው ደግሞ አያስኬድም። ተጠያቂነቱ ይረጋገጣል። በትክክል ደግሞ ህዝብን በዱላና በእርግጫ መምራት ይቻላል የሚለውን ነገር አንወስደውም። ለዛ ነው ምንም እንኳን አሁናዊ ምላሻቸውን በዘገባው ማካተት ባይቻልም የህወሓት ምክትል ሊቀመንበርና ቃል አቀባይ አማኑኤል አሰፋ ከዚህ ቀደም ለአሻም በሰጡት ቃለ መጠይቅ መፈንቅለ መንግስት አልፈጸምንም ሲሉ ተደምጠዋል። መፈንቅለ መንግስት ፈጽመዋል መባላቸውን ከተራ ስም ማጥፋት ያለፈ ትርጉም እንደማይሰጡት አስቀድመው ህወሓት የመረጣቸውን ሰዎች ነው ያስቀመጠው ማለታቸውን የሚታወስ ነው።